ዋትሳፕ ላይ ከምንጻጻፋቸው ሰዎች መካከል የአንዳቸውን ሜሴጅ መደበቅ ከፈለግን ከአሰሪዎቻችን ከጓደኞቻችን እኛ ሜሴጅ እንዲያዩ ከማንፈልጋቸው ሰዎች መደበቅ ከፈለግን ምናደርገውን አሳያችኋለሁ። ለምሳሌ ሱዛኔን የሚለው ላይ የመጀመሪያው ላይ ያለው ጫን ማድረጋለሁ። ከዛ 3 ነጥብ ትመጣለች፣ እሷን ነካለሁ። ከዛን ሎክ ቻት የሚል 5ኛ ላይ ያለውን እሱን ነካለሁ። ከዛም ይህንን ቻት ለመደበቅ የሚል ጽሑፍ አለ በእንግሊዝኛ፣ ኮንቲኒው የሚለውን እነካለሁ። ከዛን ዩዝ ፒን ወይም ደግሞ ፒን ተጠቀሙ ወይም የጣታችሁን አሻራ በማመጣ እኔ የጣቴን አሻራ እጠቀማለሁ። ከዛን ሜሴጃችን ሎክ ሆነ ማለት ነው። መጀመሪያ ላይ ያለው በቁልፍ የተቆለፈው እሱ ሜሴጁ ተቆልፏል ማለት ነው። ይሄ ዋትሳፕን ስከፍት ማየት ይችላለሁ ማለት ነው። ያንም ውስጥ ሜሴጅ እንደደበቅን እንደተቆለፈ እንዳያዩብን ከፈለግን እሱን ደግሞ እንዴት እንደምናጠፋው አሳያችኋለሁ። እሱን እነካለሁ። ከዛን አሻራዬን አስገባለሁ። ከዛም 3 ነጥብ ትመጣለች። ከዛን ቻት ሎክ ሲቲንግ የሚለው አለ፣ እሱን እነካለሁ። ከዛን ሃይድ ሎክድ ቻትስ ይላል፣ የተቆለፈውን ሜሴጅ ደብቁ ይላል፣ ያንን እነካለሁ። ከዛን ክሬት ሲክሬት ኮድ ይላል፣ እሱን እነካለሁ። ያ ማለት ሲክሬት ኮድን ክሬት አደርጋለሁ ማለት ነው። 1212 የማያስታውሰውን አስገባው፣ ኔክስት አደርገዋለሁ። ከዛን ኮንፈርም ለማድረግ እንደገና 1212 አስገባለሁ። ዳን ሶ ውድኑት አናንየው የተቆለፈው ሜሴጅ የሱዛን አይታይም ማለት ነው። ሜሴጁን ፈልገን ለማግኘት ስንፈልግ ደግሞ ሰርች ባሩ ላይ ክሊክ እናረጋለን። ከዛ ኮዱን እናስገባለን ማለት ነው፣ 1212። ከዛ ሎክድ ቻት የሚለው መጣው፣ እሱን ክሊክ እናረጋለን። ከዛ ሜሴጁን አገኘ ማለት ነው። በእንደዚህ አይነት መልኩ ይመጣል ማለት ነው። የዘጋነውን የቆለፍነው ሜሴጅ ደግሞ ለመክፈት ምን እናረጋለን? የቆለፍነው ሜሴጅ ላይ በደንብ ጫን እናረጋለን። ከዛን 3 ነጥብ ዋለች፣ እሷን እንነካለን። ከዛን አንሎክ ቻት የሚለው 3ኛ ላይ ያለውን እንነካለን ማለት ነው። ከዛ ለመክፈት የጣቴን አሻራ እጠቀማለሁ ማለት ነው። ስለዚህ ቻቱ ተከፈተ ማለት ነው። ቹት ሱዛን መጣች ማለት ነው።